እናንተን ምን አሳከካችሁ? የጀርባ ቅማል ለሆናችሁብኝ ምን አገባችሁ? መብቴ አልበላም። ወልጄ እስከ 1 ወር ድረስ ስጋ አምጥቶ ካላበላኝ ውዱ ባለ አይደለም መብቴ ነው። መብቴ this my መብት ምን ጉድ ነው? እና አንቺ ቢ እኔ ምን አገባኝ? አሁን አንቺ ቢ እኔ መብቴ ነው። እኔ አሁን ለምሳሌ አንድ ሆቴል ሄድን እንበል የፈለገ ሽሮ ያዛል፣ የፈለገ ስጋ ያዛል፣ የፈለገ ጥብስ ያዛል፣ የፈለገ ደግሞ ቅቅሉን ያዛል። so this is your መብት። ቡችላውላ አይ ትምድረ ተላላቂ ሃዊ ተረጋጊ። እቺ ሳምንት እንዴ ያረጋሽ ነው? ሞልቶ ነው ውዴ ሞልቶ። ትግስትም ያልፋል። ትግስትም ትታገሻለሽ ከዛም በኋላ ታውጫለሽ። የእናንተ ዝምታ እንደ ፍራቻ ከቆጠሩብሽ ትነግሪያቸዋለሽ። አለቀ በቃ ተናገርኩ አለቀ። ሌላ ተአምር ነገር ምንም ነገር የለውም። ማንንም ሰው እኔ ልንገራችሁ ዛሬ ላይ ምቀኛ ዛሬ አይደለም እኮ ድሮም በውስጥ በኩል ስታሸረግዱ ነበር እኮ ብርቅ ነው እንዴ? ኖ ፕሮብሌም እንደፈለኩ የመሆን መብት አለኝ። ኧረ ቀስ ምናምን ምን አገባሽ በእኔ ህይወት ውስጥ መልከትሻ ራቁቴን ቤድ ይመለከትሻል። ስለኔ ይመለከትሻል። እኔ ማልመችሽ ከሆነ ውጪ ከቤቴ you can go out። የማይጠቅሙን ሰዎች በህይወታችን ውስጥ ኖሩም አልኖሩም ያው ናቸው። ኖራችሁም አልኖራችሁም ያው ናቸው። ምክንያቱም ላህያ መራይት ነው ብትሰጪው አሁን ለላህያ ማር ብትሰጪው አሁን ይደንቋል አይደንቁም? ይጥማል አይጥማም? so you can go out። ድሮም ከኔ አንድ ቀሚስ ገዝታችሁ አታውቁም? ብዙ ለማውራት አትቾኪ። እዛው ባናትሽ ተተከይ። ገዛሽ አልገዛሽ ጨምላቃ በጣም እኔ እንኳን ጠላቴና ወዳጄ ለየውበት። ሁለተኛ ነገር ደግሞ ልንገራችሁ ማንንም ሰው እዚች ምድር ላይ የሚፈራ ሰው የለም። ማንንም በተለይ ሀዊጋ ሰውን እንደ ሰውነቱ አከብራለሁ ወዳለሁ። ድንበሬን የነካሽለታ ግን አሳብድሻለሁ። ኦኬ አሳብድሻለሁ። መርዝናችሁ ነው። በነገራችሁ ላይ ወንድሜ ወንድሜ መከታዬ እያሉ ወንድማችሁን እየሸጠው እንኳን እኔ ብሸጥ ይገርማል እኮ ሶ ካሁን በፊትም እኮ የኢጃዛ ቤታችሁን ሰብስባችሁ ቀሚስ የገዛ መስሏችሁ ብዙ ነገሮችን ስታደርጉ እልሜ ለኢማራት ፖሊስ ልክሽን ያሳየልኝ። እሺ ከዛ በተረፈ የልቤን አውርቻለሁ። የምፈልገውን ተናግሬያለሁ። ቡችሎች ደግሞ እንደፈለጋችሁ ማለት ትችላላችሁ። ዩካን ወአት ወጦልኝ ወጦ ብትኖሩም ባትኖሩም ማትጠቅሙ ሰዎች ወጦ ወደ መንገዳችሁ ለፉ። ባዶ ነው እኮ ወጦ በኔ ህይወት ላይ ማንም አይመለከተውም። የፈለኩትን ቢሆን የፈለኩትን ብባል ማንም አይመለከተውም። ለዚህ እኮ ነው ሰው ሲፈልግ ይወዳቸዋል፣ ሲፈልግ ይሰድባቸዋል። ለዛ ነው አድንቆት እኔ ቤት አይቻልም። አዊ ይወድሻለው ፈነጠርኩልሽ ምናምን የለም። ይሄ እያወጣችሁ ወጦ እንጂ እከካ ወጦ ላፍ ለምን አባቱ ምን አገባ? ያኖረኝ ሰው አለ? ያኖራችሁኝ ሰዎች አላችሁ? አፍልተሻል ላፍላ ከወትሮ ምን የተለየ ነገር አደረኩኝ? ምክንያቱም የሳሎን ቤት ይከፈታል ብለን ስለፖሰትና ቆይ ገና ቀጣይ ጠብቁኝ። ሌላ የምትፈልጉት ነገር አለ? ረጋ በይ። ምን አገባሽ በኔ ህይወት? ረጋ ለማለት የማይመችሽ ከሆነ ብሎክ አድርገሽ ውጪ። ልፋጫ ሙላ ድሮም ላይ ያማራ ይጥመው ውጪ። እንደ እከካሞች ማን አባቱ ማን ምን ስለሆነ እኛ እኮ በብሔር አንደበቅም። እኛ ብሔር የለንም። እናንተ በብሔር ነው የምትመኩት። ኖ ሀቢብቲ እኔ ብሔር የለኝም። እኔ ምርጥ ኢትዮጵያዊት ነኝ። ሁለተኛ ነገር ደግሞ ምርጥ የኦርቶዶክስ ልጅ ነኝ። ከዛ በተረፈ ይደሽ ታከኪዛ ጨምላቃ እኔ እንደናንተ አይደለሁም። በዘር የተጨማለኩኝ፣ በዘር የተደበቅኩኝ፣ በዘር ታፍኜ የዘፍረፍኩ አይደለም። እኔ በዘር ውስጥ ቁጭ ብዬ ጌም እየተጫወትኩ ዘርሽን የበላው ሴት አይደለሁም። እኔ
ጽድት ብዬ ማንም ሳይመጣ ሱቄን ከፍቼ እዚህ ጋር ቆንኩ ታዊ ነኝ። ማንንም እጁን ይዤ ያስተማርኩ ታዊ ነኝ። ስለዚህ አትነካኩኝ። ካለበለዚያ በጣም ብዙ ነገሮቻችሁን አወጣላችኋል። ገባችሁ? ከዛ በተረፈ የፈለኩትን የማድረግ መብት አለኝ። እንደፈለኩ ልጎ እኔ ምላ ኦፍ ኮርስ ሽሮ አልበላም አልነካውም። ሙላ እሱ የዞረበት ዞር ራሱ አልዞር ግዴታ እድሜ ልኬ መብላት አለብኝ። አልበላም። እኔ እንኳን ያልኩት ወልጄ እስከ 1 ወር ድረስ ዱባሌ ግዴታ በጋርዶ ነው የማብላት አለብኝ። ኦፍ ኮርስ እስከ 1 ወር ድረስ ሽሮ አልበላም አልኩኝ። መብቴ። ምን አገባሽ? ስትመርጪ ስታገቢ አንቺ ወልደሽ እስከ 1 ወርሽ ድረስ ማለት ነው። እስከ 1 ወርሽ ድረስ በግ አርዶ የሚያበላሽን ፈልጊ። ካልወልዛ እኔ ላትፈነጭ መጥተሽ ደሃ ያገኝ ደሃ ቢያገኝስ ደሃ ስጋ በልታ አያውቅም እንዴ? ባለን ነገርም ቢሆን እኮ ግንበኝነት ሰርተን መተን እኮ ስጋ ነው የምንበላው። እንደውም ደሃ ነው የሚበላው ስጋ። እግዚአብሔር ደሃ እኮ ነው የሚበላው። እኛ አተናናቅ ምንም ቢሆን አባታችን እናቶቻችን እኮ አረቄ አውጥተው ሁለተኛ ነገር ደግሞ ገበያ ሄዶ ሰርቶ መጥቶ ለልጆቻቸው መቻንሱ ደሃ እኮ ነው ሲጀመር በግ የሚበላው። ሲጀመር መች በልቶ ያውቃል ሌላ? ደሃ እኮ ነው እኮ በሬ አርዶ በየዓመት ባሉ ቆርጦ የሚበላ። ደሃነት ሽሮ ለመብላት ሀብታምነት አያስፈልግም። ማንም ሰው ያገኘውን ነው የሚበላው። ኦኬ መብታችን ነው በልተን እግዚአብሔርን የምሬን ነው። ምን በየዓመት ባሉ ጽድት አድርገን በሬው ታርዶ ከነ ሰፈሩ አልበቃ ብሎ በሬ ቢታር ደሃ ሰፈር አይደል እንዴ? አትጨማለቁ። እዚህ ጨምላቃ የነበርሽበትን አትርሺ። ሃዊ ትላንትናሽን አትርሺ። ኦፍ ኮርስ አረሳ መዳም ቤሽንት ቤት አጠብኩትን አረሳውትም አቋለሁ፣ ግን ትቼዋለሁ፣ አልፌዋለሁ ኦሬዲ። ኦኬ ስለሱ ማሰብ አይጠበቅብኝም። መዳም እናቴ ላይ የጫችብኝን አላርም ለሊት ተነስቼ የጫብኝን አረሳሁት፣ ትቼው አለፍኩ። መታከካለ እንደ ኤቭሪዴይ ኦፍ ኮርስ ማንም እዚህ ላይ ያደረሰኝ የለም ካለ እግዚአብሔር በስተቀር። ገና ምን አይታችሁ? ገና ምን አይታችሁ? እኔ እኮ ቁጭ ብዬ አይደለም እኮ እናንተ ፈሳችሁን እየፈሳችሁ እየተኛችሁ ፈሳችሁን ተገልብጣችሁ ስትፈሱ እናንተ ማለት ነው ስንት ሰዎችን ስታብሉ ስታጠጡ አሻግዴ ስትሉ ስትዝናኑ፣ እኔ እኮ አልተዝናናውም። ከማን ከተዝናና አይታችሁኛል? አልተዝናናውም እኮ። እናንተ የምትፈልጉትን ስትበሉ እኮ ነው ያልበላው። እናንተ የምትፈልጉትን ስትለብሱ እኮ ነው አልለበስኩም። እናንተ ስትዝናኑ እኮ እኔ አልተዝናናው። ጎንበስ ብዬ ልቤን እስከሚያመኝ ድረስ ሪሲት እየጻፍኩኝ ነው ስራ ስሰራ የነበረው። ጎረቤቴ እንኳን ድምጼን አያውቀውም።